ሬንጅ ሮቨር መኪና እንግዲህ ታርጋም አልለጠፈም ከመምጣቱ ነው እና ጋሪ ጋር ተጋጨው። እንግዲህ ሹፌሮች ወይንም አሽከርካሪዎች ያው በጥንቃቄ እንድታሽከረክሩ እየመከርኩኝ ዛሬ ይሄንን መኪና እንዴት እንሰራዋለን የሚለውን ነገር ትንሽ አውራቸዋለሁ። ያው እንደምትመለከቱት ፌንደር ግጭት ነው እንግዲህ መኪኖቹ አልሙኒየም ናቸው። እንደገና ደግሞ ይሄኛውንም እንሰራለን። ይሄ እንኳን በሙቀት ይመለሳል ያው ፕላስቲክ ፓርት ስለሆነ። እዚህ ላይ ደግሞ ሄድ ላምፑ ተገጭቷል። ይሄ ሄድ ላምፑ ስንት ነው ዋጋው? በሚሊየን። ቀጥታ ደግሞ እዚህ ጋር ያለው ስትራይፕ ጌጡ እንዳለ ተነቅሎ ወጥቷል። ፌርሞች ተሰባብረዋል። ግን ይሄኛውን ከምንገዛ ያው እንደገና ያው ለመቀባት ነው የምንሞክረው። ምክንያቱም እዚሁ ላይ ራሱ ፊክስ አድርገን ፌርሞችን አውጥተን ፌርሞችን እንግዲህ በሙቀት ያው እኛ ራሳችን ጠግናል ማለት ነው። እንዴት ይጠገናል የሚለውን ነገር አብረን የምንመለከት ይሆናል። አብራችሁ ቆዩ። ተመልካቾቻችን እንግዲህ ሬንጅ ሮቨር ያው እንግዲህ የደረሰበትን አደጋ ተመልክታችኋል። ግጭት ነበረው። መኪናው ደግሞ አልሙኒየም ነበር። እነዚህም እንግዲህ የረጋገፉ በጣም የተለያዩ ፌርሞች ነበሩ። እሱንም እንግዲህ ሳይቀየር ፈረፋንጎንም እንደምትመለከቱት በደንብ አድርገን አልሙኒየሙንም በጥንቃቄ እንግዲህ ያው አልሙኒየም ናቸውና እነዚህ መኪኖች ለመጠገን በጣም አስቸጋሪ ናቸው። ምክንያቱም ያው ሙቀት በነካቸው ቁጥር ልክ እንደ እስክሪብቶ ቀፎ ከቀለጡ ሼፓቸውን እንደገና የመያዝ ነገር በጣም ያስቸግራልና በጣም ጠንቃቃ ባለሙያ ያስፈልገዋል። ለዚህ እንግዲህ በዚህም ተከነንበት በጣም የኮራንበት ስራ ተሰርቷል።